በትዳር ህይወት ውስጥ ሁሉንም ነገር በትክክለኛው መስመር ላይ ያስቀመጡት ይመስላል። አብሮ መስራት፣ የቤት ኪራይ ወይም የባንክ ዕዳን በጋራ መክፈል፣ ልጆችን ማሳደግ እና ማታ ማታ በአንድ አልጋ ላይ መተኛት። ነገር ግን በግንኙነታችሁ ውስጥ የሆነ ነገር እንደጎደለ ይሰማቸዋል። ያ በመጀመሪያዎቹ የፍቅር ወራት የነበረው የጋለ ስሜት መቀራረብና የናፍቆት እሳት ቀስ በቀስ እየቀዘቀዘ አልፎ ተርፎም የመጨረሻው ደረጃ ላይ የደረሰ ይመስላል። ብዙ ጥንዶች ይህ የሚሆነው በእድሜ መግፋት፣ በስራ ብዛት ወይም በትዳር ዘመን መርዘም ምክንያት ብቻ እንደሆነ ያስባሉ። ነገር ግን እውነታው ፍጹም የተለየ ነው። በትዳር ውስጥ የወሲብ ፍላጎት እንዲቀንስና የፍቅር ስሜት እንዲቀዘቅዝ የሚያደርጉ ትልልቅና ግዙፍ ጠቦች አይደሉም። ይልቁንም በየቀኑ ሳናውቃቸው የምንሰራቸው እንደ ምስጥ ፍቅራችንን ከውስጥ የሚበሉ 13 ስውር ስህተቶች ናቸው። ወደ ዝርዝሩ ከመግባታችን በፊት ግን በትዳርና በጤና ዙሪያ የምናዘጋጃቸው ጠቃሚ ቪዲዮዎች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ ያድርጉ። ይህ ቪዲዮ ለሌሎች ጥንዶች እንዲደርስና ትዳራቸውን እንዲያድስ ደግሞ ላይክ ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ መጀመሪያው ድብቅ ስህተት እንለፍ። የመጀመሪያውና በጣም የተለመደው ስውር ስህተት የክፍል ጓደኝነት ወጥመድ ወይም በሳይንስ አጠራሩ ዘ ሩሜት ሲንድረም የምንለው ነው። ጥንዶች ረጅም ጊዜ አብረው ሲኖሩ ሳያውቁት ከፍቅረኝነት ወደ ክፍል ጓደኝነት ይሸጋገራሉ። ስለ ፍቅር፣ ስለ ስሜትና ስለ እነሱ ከማውራት ይልቅ የዕለት ተዕለት ንግግራቸው በቤት ውስጥ ጉዳዮች ላይ ብቻ የተገደበ ይሆናል። ሽንኩርት ገዛ፣ የመብራት ኃይል ተከፈለ፣ ልጁን ከትምህርት ቤት ማን ያመጣዋል የሚሉ ጥያቄዎች የዕለቱ ዋና አጀንዳዎች ይሆናሉ። መኝታ ቤት ስትገቡም ቢሆን የምታወሩት ስለ ነገው የሥራ ፕሮግራም ወይም ስለ ባንክ ሂሳባቸው ከሆነ የአእምሯችን የስሜት ክፍል ሙሉ በሙሉ ይዘጋል። አእምሯችን ከአጋራችን ጋር ያለውን ግንኙነት እንደ የሥራ አጋር ወይም የቤት አስተዳዳሪ አድርጎ መመዝገብ ይጀምራል። ይህ ሲሆን ደግሞ የፍቅርና የወሲብ ስሜት የሚያነሳሳው ዶፓሚን የተባለው ሆርሞን መመረቱን ያቆማል። አጋራችሁን እንደ ፍቅረኛ ማየት አቁማችሁ እንደ አስተማማኝ የክፍል ጓደኛ ብቻ ስታዩት የመቀራረብ ፍላጎቱ በራሱ ጊዜ እየሞተ ይሄዳል። ሁለተኛው ስውር ስህተት ደግሞ የአክብሮት መሸርሸርና ጥቃቅን ትችቶች ናቸው። ብዙ ጊዜ በትዳር ውስጥ የቆዩ ጥንዶች በጣም ስለምንቀራረብ ማንኛውንም ነገር መነጋገር እንችላለን የሚል የተሳሳተ እምነት አላቸው። ይህ መተማመን ግን ድንበር ጥሶ ወደ መናናቅ ሊቀየር ይችላል። በሰው ፊት የአጋርን ድክመት ማውራት፣ በአለባበሱ ወይም በባህሪው ላይ በየቀኑ ጥቃቅን ትችቶችን መሰንዘር ወይም ስራ ሰርቶ ሲመጣ እውቅና ከመስጠት ይልቅ ጉድለቱን ብቻ መፈለግ ስሜትን ቀስ በቀስ ይገድላል። አንድ ሰው በስነ ልቦናዊ መጽናናትና የመከበር ስሜት ካላገኘ ከአካላዊ መቀራረብ ራሱን ያርቃል። ስሜታዊ ደህንነት በሌለበት ቦታ የወሲብ ፍላጎት ሊኖር አይችልም። በሶስተኛ ደረጃ የምናገኘው ስህተት የግል ማንነትን ማጣት ወይም ከመጠን በላይ መስተሳሰር ነው። ፍቅረኛሞች ሲሆኑ እያንዳንዱ ሰው የራሱ የሆነ ህይወት፣ የራሱ ጓደኞችና የራሱ የትርፍ ጊዜ ማሳለፊያ ይኖረዋል። በትዳር ውስጥ ግን እኛ የሚለው ጽንሰ ሐሳብ ከመጠን በላይ ሲያድግ እና እኔ የሚለው የግል ማንነት ሙሉ በሙሉ ሲጠፋ ስሜቱ ይቀዘቅዛል። መቀራረብ የሚፈጠረው በሁለት የተለያዩ ማንነቶች መካከል ባለው ርቀትና ናፍቆት ነው። ሁልጊዜ 24 ሰዓት አብሮ መዋል ያለ አጋር ምንም አይነት ደስታን አለመፈለግ እና የግል ነፃነትን ማጣት ግንኙነቱን አሰልቺ ያደርገዋል። ናፍቆት በሌለበት ቦታ ደግሞ የወሲብ ፍላጎት ሊኖር አይችልም። አራተኛው ስውር ስህተት ስልክን አብዝቶ መጠቀም ነው። ማታ መኝታ ቤት ውስጥ ጎን ለጎን ተኝታችሁ ሁለታችሁም የራሳችሁን ስልክ የምታዩ ከሆነ ይህ ለስሜት መሞት ትልቅ ምክንያት ነው። ፎቢንግ ወይም አጋርን በስልክ ምክንያት ችላ ማለት በትዳር ውስጥ ትልቅ ስነ ልቦናዊ ጠባሳ ይተዋል። የአልጋ ላይ የአይን ንክኪ፣ ጥቃቅን ጨዋታዎችና የአካላዊ መነካካት በቲክቶክ ቪዲዮ እና በፌስቡክ መልእክቶች ይተካሉ። ይህ ደግሞ መኝታ ቤቱን የስሜት መጋሪያ ሳይሆን የሁለት ግለሰቦች የኢንተርኔት ካፌ ያደርገዋል። ወደ አምስተኛው ስውር ስህተት ስንሸጋገር የምናገኘው ያልተፈቱ ቂሞችና የስሜት መከማቸት ነው። በትዳር ውስጥ ብዙ ጊዜ ግጭቶች ሲፈጠሩ ነገሮችን በግልጽ ተነጋግሮ ከመፍታት ይልቅ ለሰላም ሲባል በሚል ስም ጉዳዩን አፍኖ ማለፍ የተለመደ ነው። ነገር ግን በግልጽ ያልተወያዩበትና ይቅርታ ያልተባባሉበት ማንኛውም ቅሬታ በውስጥ ተቀምጦ ያብጣል። ይህ በሂደት ወደ ዲክታተርነት ወይም ወደ ስሜት አልባነት ይቀየራል። ማታ መኝታ ቤት ውስጥ ከአጋራችሁ ጋር ለመቀራረብ ስታስቡ ያ በውስጣችሁ የተቀመጠውና የያዛችሁት ቂም እንደ ትልቅ ግድግዳ በመካከላችሁ ይቆማል። በስነ ልቦና ሳይንስ የመኝታ ቤት ቅሬታ የሚባል ነገር አለ። ይህ ማለት በቀን ውስጥ የተፈጠረውን አለመግባባት ሳይፈታ ወደ አልጋ ሲመጣ የሰውነት ስሜት በራሱ ጊዜ መከላከያ ኮቱን ይለብሳል። ንቅናቄና ንክኪውና ፍላጎቱ ሙሉ በሙሉ ይጠፋል። ስድስተኛው ስህተት አካላዊ እንክብካቤና ንጽህናን ችላ ማለት ነው። ፍቅር ሲጀመር እያንዳንዱ ሰው ራሱን አሳምሮ ጥሩ ሽቶ ተቀብቶና ተዘጋጅቶ ነው የሚገናኘው። ትዳር ውስጥ ከገባን በኋላ ግን አግኝቼዋለሁ ወይም አግኝቻታለሁ በሚል መዘናጋት ራስን የመጠበቅ ልማድ ይቀንሳል። መጥፎ የሰውነት ወይም የአፍጠራን፣ ለቤት ውስጥ አለባበስ ግዴለሽ መሆን እና የግል ንጽህናን አለመጠበቅ የቱንም ያህል ፍቅር ቢኖር የአጋርን ስሜት በከፍተኛ ሁኔታ ያጠፋል። ይህ ጉዳይ ብዙ ጊዜ በግልጽ ስለማይወራ ስውር ስህተት ያደርገዋል።
አጋሯ ፍላጎቱ እንደቀነሰ ሲነግሮት ምክንያቱ ምናልባት እርስዎ መኝታ ቤት ውስጥ የሚለብሱት ያረጀ ልብስ ወይም የቀነሱት የግል እንክብካቤ ሊሆን ይችላል። ሰባተኛውና በጣም አደገኛው ስውር ስህተት ወሲብን እንደ ሽልማት ወይም እንደ ቅጣት መጠቀም ነው። አንዳንድ ጥንዶች አጋራቸውን የፈለጉትን ነገር ሲያደርግላቸው ብቻ መኝታ ቤት ፍላጎት እንዳላቸው ያሳያሉ። ካልሆነ ግን ስሜት እንደሌላቸው በመቅጠፍ ይከለክላሉ። ይህ ወሲብን የመጭበርበሪያ ወይም የመደራደሪያ መሳሪያ ማድረግ በትዳር ውስጥ ያለውን ቅዱስና ተፈጥሯዊ ትስስር ያረክሰዋል። አጋርዎ በአልጋ ላይ ፍቅርን ሳይሆን ግዴታን ወይም የንግድ ልውውጥን ማየት ሲጀምር ውስጣዊ ፍላጎቱ ሙሉ በሙሉ ይጠፋል። ስምንተኛው ስህተት የእቅድ አልባነትና የልማድ እስረኛ መሆን ነው። በየሳምንቱ በተመሳሳይ ቀን፣ በተመሳሳይ ሰዓት፣ በተመሳሳይ ክፍልና በተመሳሳይ መንገድ ብቻ የሚደረግ ግንኙነት አእምሮን ያደክመዋል። የሰው ልጅ አእምሮ ሁልጊዜ አዲስ ነገርን እና መገረምን ይወዳል። በትዳር ውስጥ ያለው ግንኙነት ልክ እንደ ስራ ፕሮግራም የሚገመትና ምንም አይነት አዲስ ፈጠራ የሌለበት ሲሆን የወሲብ ሆርሞናችን መነቃቃት ያቆማሉ። ይህንን ድብቅ ስህተት ለመስበር በግንኙነት ውስጥ አዳዲስ ቦታዎችን፣ አዳዲስ አቀራረቦችና ያልተለመዱ አስደሳች አካሄዶችን መልመድ ያስፈልጋል። ዘጠነኛው ስውር ስህተት የአካል ብቃት እንቅስቃሴና የጤና ጉድለት ነው። ይህ በቀጥታ ከባዮሎጂ እውነታ ጋር የተያያዘ ነው። ጤናማ ያልሆነ አመጋገብ፣ ከመጠን በላይ መወፈርና የአካል ብቃት እንቅስቃሴ አለማድረግ በሰውነታችን ውስጥ የደም ዝውውርን ይቀንሳል። የወሲብ ፍላጎት ደግሞ ቀጥተኛ የደም ዝውውር ውጤት ነው። በተለይም የወንዶች ቴስቶስትሮን እና የሴቶች ኢስትሮጂን ሆርሞኖች የሚመነጩት ሰውነታችን ንቁና ጤናማ ሲሆን ነው። በቀን ውስጥ ምንም አይነት እንቅስቃሴ ሳያደርጉ መዋል እና የተጠራቀመ ስብን መሸከም በትዳር ውስጥ ያለውን የወሲብ ፍላጎት በከፍተኛ ደረጃ ዝቅ ያደርገዋል። ወደ አስረኛው ስውር ስህተት ስንገባ የምናገኘው የእንቅልፍ እጥረትና የማያቋርጥ ድካም ነው። በዘመናዊ የህይወት ፍጥነት ውስጥ ብዙ ጥንዶች ለእንቅልፍ የሚሰጡት ቦታ በጣም አነስተኛ ነው። ነገር ግን ሳይንሳዊ ጥናቶች እንደሚያሳዩት በቀን ውስጥ ከ6 ሰዓት በታች የሚተኙ ሰዎች የሆርሞን መዛባት ያጋጥማቸዋል። በተለይ ኮርቲሶል የተባለው የጭንቀት ሆርሞን ሲጨምር የወሲብ ፍላጎትን የሚያነሳሱ ሆርሞኖች ሙሉ በሙሉ ይታገዳሉ። አጋራቸው አልጋ ላይ ሲደርስ ወዲያውኑ የሚተኛው የእናንተ ፍላጎት ስለሌለው ሳይሆን ሰውነቱ በከፍተኛ ድካምና የእንቅልፍ እጥረት ቀውስ ውስጥ ስላለ ሊሆን ይችላል። 11ኛው ስህተት ስሜትን በቃላት አለመግለጽ ነው። ወሲብ የሚጀመረው መኝታ ቤት ውስጥ ሳይሆን በቀን ውስጥ የምትለዋወጧቸው ቃላት ነው። ጠዋት ስራ ሲኬድ የሚሰጥ ስሜት ቀስቃሽ መልእክት፣ በስራ መሃል የሚላክ አጭር የናፍቆት ጽሑፍ ወይም ቤት ውስጥ ሲገናኙ የሚነገር ማበረታቻ ቃላት የአንጎል ስሜትን ክፍል አስቀድሞ ያዘጋጁታል። ይህ በቃላት የመነካካት ልማድ ሲጠፋ እና ንግግሩ ደረቅ ሲሆን ማታ መኝታ ቤት ውስጥ ብቻ ስሜትን በድንገት ማንቀሳቀስ የማይቻል ይሆናል። 12ኛ ስውር ስህተት የራስን ፍላጎት በግልጽ አለመናገር ነው። ብዙ ሰዎች በትዳር ውስጥ ለብዙ ዓመታት አብረው ቢኖሩም ምን አይነት ንኪኪ ወይም አካሄድ እንደሚያስደስታቸው ለአጋራቸው በግልጽ ለመናገር ይፈራሉ። ይህ በሚሆንበት ጊዜ ግንኙነቱ የአንድ ወገን ብቻ ወይም ለሁለቱ ወገን አርኪ ያልሆነ ይሆናል። ደስታ የሌለበት ድርጊት ደግሞ በሂደት እየተሰላቸና ፍላጎቱ እየጠፋ ይሄዳል። የመጨረሻውና 13ኛው ስህተት ሁኔታዎችን ከውጭ ካሉ ጥንዶች ጋር ማወዳደር ነው። በሶሻል ሚዲያ ላይ የምታዩቸው ጥንዶች ፍጹምና ሁልጊዜ ደስተኛ መስለው ሊታዩ ይችላሉ። ያንን የውሸት ስዕል ከራሳቸው እውነተኛ የትዳር ህይወት ጋር ስታወዳድሩ በራሳቸው አጋር ላይ ያላችሁ መቀራረብ ይቀንሳል። እያንዳንዱ ትዳር የራሱ የሆነ ውጣ ውረድና ወቅቶች እንዳሉት ላለመቀበል ትልቅ ስህተት ነው። ታዲያ መፍትሄው ምንድነው? ይህ የጠፋ እሳት መልሶ ለማቀጣጠል ትልቅ ነገሮች ማድረግ አይጠበቅም። በመጀመሪያ የመኝታ ቤት ህግን አውጡ። ስልክን ከመኝታ ቤት ውጭ ማስቀመጥና አልጋን ለእረፍትና ለፍቅር ብቻ ማድረግ። ሁለተኛ ደረጃ በሳምንት አንድ ቀን የፍቅር ቀጠሮ ወይም ዴት ናይት በመያዝ ስለ ልጆችና ስለ ቤት ጉዳይ ሳይወሩ እንደ አዲስ ፍቅረኛሞች መዝናናት። በሶስተኛ ደረጃ ደግሞ ጥቃቅን ንክኪዎችን ማድረግ፣ ለምሳሌ እጅ ለእጅ መያያዝ፣ ማቀፍና መሳሳም ልማድ በቀን ውስጥ ማሳደግ ናቸው። ትዳር ልክ እንደ ተክል ነው። በየቀኑ ካልኮተኮታችሁትና ውሃ ካላጠጣችሁት ቀስ በቀስ መድረቁ አይቀሬ ነው። እነዚህን ጥቃቅን ስህተቶች በማረም የትዳር ህይወታችሁን ወደ ላቀ የደስታና የመቀራረብ ደረጃ ላይ ማሸጋገር ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበር። በቪዲዮ ውስጥ ከተጠቀሱት 13 ስውር ስህተቶች መካከል በእናንተ ትዳር ወይም ግንኙነት ውስጥ ትልቅ ተጽዕኖ የፈጠረው የትኛው ነው? መፍትሄዎቹስ ምን ያህል ጠቃሚ መስለው ታዩአችሁ? ሐሳባችሁን በኮሜንት መስጫ ላይ አካፍሉን። ይህ ይዘት ጠቃሚ ሆኖ ካገኛችሁትና ለሌሎች ጥንዶች እንዲደርስ ከፈለጋችሁ ባካችሁን አሁኑን ላይክ ማድረጋችሁ እንዳትረሱ። ወደፊትም እንዲህ ያሉ በትዳር በጤናና በስነ ልቦና ዙሪያ የምናዘጋጃቸው ምርጥ ቪዲዮ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። በሚቀጥለው ቪዲዮ በሌላ አዲስና ጠቃሚ ርዕስ እስከምንገናኝ ድረስ ጤናና ሰላም ለእናንተ ይሁን። ቻው።